የተወደዳችሁ በመጽሐፍ ቅዱሳችን በጣም ከሚገርመኝ የታሪክ ክፍሎች መካከል እግዚአብሔር አምላክ ሰዎችን ሲፈልግ በህይወታቸው የሚያደርገው የሚያመጣው ሰዎችን ወደሱ የሚስብበት መንገድ በጣም ነው የሚደንቀኝ ሁሉ ጊዜ ሳነበው። ሙሴን የቤተ መንግስት የልጅ ልጅነትንና የግብጽን ብልጥግና አስትቶት ነው ያው ዳዊትን ሲያመጣው ከአባቱ ቤት ከበግረኝነት ከተመቸው ስፍራ ነው እግዚአብሔር ያስነሳው። ሌሎችንም ስትመለከቱ ሐዋርያትን የያዙትን መረብ እስኪበጠስ ድረስ የያዙትን አስጥሏቸውን ያመጣው ሁሉም በመጽሐፍ ቅዱሳችን ማለት በሚቻል መንገድ ሐዋርያው ጳውሎስ እንደተናገረው ሁሉም እንደ ጉድፍ አስቆጥሯቸውን ያስከተለ እና ለዛ ነው መጽሐፍ ቅዱሳችን ላይ ያሉ የእምነት አባቶችን ዕብራውያን 11 ላይ ሲናገር የወጡትን ሀገር አስበው ቢሆን ኖሮ ሊመለሱ ጊዜ ነበራቸው፣ ነገር ግን የሚበልጠውን ስላዩ አሁን የሚበልጠውን ይፈልጋሉ። አንዳች የጣሉት ነገር አንዳች የተዉት ነገር ብዙዎቻችን ዛሬ ብናገኘው ብንይዘው የኔ በሆነ የምንላቸው ነገሮች ትተው እንደ ለምሳሌ ኤልሳ 12 ጥማድ በሬዎችን 12ኛ ያርስ ከነበረበት አርዶ እንደወጣው ሁሉም አርደው ትተው ውድ የሆነውን ነገራቸው አስጥለው ነው ያወጣቸውና ወዳጆቼ ለእግዚአብሔር ትርፉ ለኛ ከሚሰጠን ትንሽ ነገር በላይ ለእግዚአብሔር ትርፉ እኛን ማግኘቱ ነው። እግዚአብሔር እኛን ሊያገኝ ሲፈልግ ምናልባት በእጆቻችን ያሉ ትንሽ ነገሮችን ሊያስጥለን ይችላል። አሳዎቻችንን ሊያስጥለን ይችላል። ጥማድ በሬዎቻችንን ሊያስጥለን ይችላል። የንጉስ የልጅ ልጅነት የሚያስብል ኮምፎርታችንን ሊያስጥለን ይችላል። እግዚአብሔር ከፍም ዝቅም ማድረጉ አይደለም በህይወታችን ትልቁ ነገር ከዘላለም ዘመናት በፊት እግዚአብሔር በእኛ ላይ ዘረጋው ፕሮግራም ነው። እኔ ዛሬ መባርካችሁ እግዚአብሔር ለእናንተ በእናታችሁ ማጸን ከመጸነሳችሁ በፊት ያየውን ፕሮግራም በኢየሱስ ክርስቶስም ወደ መግለጥ ወደ መፈጸም እንዲያመጣ አለቅ ያለ ኮምፎርት ዞን ካለ አለቅ ያላችሁ የምትንከባከቡት ነገር ካለ ዛሬ ከእጃችሁ እንዲያስጥሉ እግዚአብሔር ማረድ ያለባችሁን አሳርዷችሁ መጣል ያለባችሁን አስጥሏችሁ መተው ያለባችሁን አስትቷችሁ ከፍ ወዳለው ወዳየላችሁ ጥሪ እንዲያፈጥናችሁ በጌታ በኢየሱስ ዛሬ ይሄንን በረከት ባርካችኋለሁ። አሜን። የተወደዳችሁ በመጽሐፍ ቅዱሳችን በጣም ከሚገርመኝ የታሪክ ክፍሎች መካከል እግዚአብሔር አምላክ ሰዎችን ሲፈልግ በህይወታቸው የሚያደርገው የሚያመጣው ሰዎችን ወደሱ የሚስብበት መንገድ በጣም ነው የሚደንቀኝ ሁሉ ጊዜ ሳነበው። ሙሴን የቤተ መንግስት የልጅ ልጅነትንና የግብጽን ብልጥግና አስትቶት ነው ያው ዳዊትን ሲያመጣው ከአባቱ ቤት ከበግረኝነት ከተመቸው ስፍራ ነው እግዚአብሔር ያስነሳው። ሌሎችንም ስትመለከቱ ሐዋርያትን የያዙትን መረብ እስኪበጠስ ድረስ የያዙትን አስጥሏቸውን ያመጣው ሁሉም በመጽሐፍ ቅዱሳችን ማለት በሚቻል መንገድ ሐዋርያው ጳውሎስ እንደተናገረው ሁሉም እንደ ጉድፍ አስቆጥሯቸውን ያስከተለ እና ለዛ ነው መጽሐፍ ቅዱሳችን ላይ ያሉ የእምነት አባቶችን ዕብራውያን 11 ላይ